አሁን እንግዲህ ሁለተኛው ወደ ዋናው ዝግጅታችን ተሸጋግረናል። ቀደም ብለን እንግዲህ ከመጀመሪያው አብረው ለነበሩ እንግዳ እንዳለን ያውቃሉ በደንብ መገመት ይችላል። ተወዳጅ ወጣት ድምጻዊ ናት አይደለ? ሌላ ምን ይመጣብሻል? አንድ ኢንተርቪው ላይ ነው ያየኋት። በጣም ወደድኳት የዛን ቀን። ኦኬ በቃ በጣም ደስ ትላለች ይሆናል እውነት እና በቃ ቴሌቪዥን ጣቢያ ላይ ምናምን በቃ ሙሉ ጨረስኩት። በጣም ደስ ይላል። ገዢ ነገር አላት። በቃ እሱ ገዛ። አመሰግናለሁ። እቺ ተወዳጅ ድምጻዊ ይዘንላችሁ መተናል። ተወዳጇ ድምጻዊት ከአዲስ ስራዋ ጋራ አዩ ግርማ እዚህ ስቱዲዮ ውስጥ ናቸው። አዩዬ እንዴት ነሽ? ሰላም ነኝ። እንዴት ናችሁ? እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። እናንተም በአካል ደስ የምትሉ በድምጽ ብቻ ነበር። ድምጻችሁ ያው ያምራል። በአካልም ግን በጣም ደስ የምትሉ ሰዎች እንኳን ደህና ቆያችሁ። እኛም ደስ ብሎናል ስለመጣሽልን። በጣም እንዴት ነው አየሩ? ምን ይመስል ነበር? ክረምት ወይስ በጋ? የትኛው አድናቂ ነሽ? ከፊል ደመናማ ነው። እኔ የክረምት ሰው ነኝ። የክረምት ሰው ነሽ? በጣም ጊዜሽ ነው። በጣም ለቁልጭ ብላለች። በጠዋት ለቃቃ መንፈስ በጠዋት ሌላው በጠዋት ገና ምናምን ነው አይደል? ገና ስደውላት በቃ እኩለ ቀን ነው የሚመስለው። ንቅት የጠዋት ሰው ነኝ። በጣም በጠዋት ነው የምነሳው። ማይሺ 11 ሰዓት ጀምሮ ንቁ ነው ሁልጊዜ። ማታ ማምሸት እንደውም ብዙ አልችልም። የስቱዲዮ ሰው ተሆኖ ማታ ለማምሸት ከባድ ነው ይላሉ። ግን ስራ ከሌለኝ ውጪ 4 ሰዓት ተኛለሁ። 11 ሰዓት እነሳለሁ እና የጠዋት ሰው ነው። የሚገርም ነው በጣም ያልተለመደ አዲስ እንትን ይሄ ደግሞ ምክንያቱም ስቱዲዮ የአርት ሰዎች ቤት እንኳን ቢሆኑ እንደ ልምድ ይሆናል። በቃ ረጅም ጊዜ ማታ አምሽቱ የመስራት ነገር ስላለ ቀን ላይ የመገኘት እድሉ አሁን የዓለም ዋንጫ ነው። የዓለም ዋንጫንስ እንዴት እያደረግሽ ነው? የፈረንሳይ ደጋፊ ነኝ። ትላንትና ያሸንፈናል። በድል ነው የመጣሽው? በድል ነው። በጣም ፊቴ ትንሽ እንዴ በጣም ክርስቲያኖ ሲሄድ ደብሮን ነበረ። ከዛ ግን በዚህኛው እየተጽናናን ነው። ሀገራችን እስክትገባ ድረስ እስክትገባ ድረስ አሪፎችን እያየን ደግፋለን፣ እንጽናናለን። ታዲያስ እንግዲህ በሙዚቃ በየጊዜው አዳዲስ ስራዎች በምትለቂያቸው ስራዎች ነው የምትታወቂው አዩ ግርማ ሲባልና እስቲ ሙዚቃና አዩ ግንኙነታችሁን እስቲ እንጀምር። ከየት ይነሳል? እኔ ሙዚቃ በጣም መስማት ከሚወዱ ሰዎች ሁሉ ዝም ብሎ ሙዚቃ የሚሰማ ሙሉ ቀን አድማጭ በደንብ ቱማች አድማጭ ነኝ። አስቴር አወቀን በጣም በቃ እስክታስተኝ ወዳታለሁ። እነ ዘሪቱን ጂጂን ከዛ ደግሞ ከፍ ያልኩ ደግሞ እና አበባ ደሳለኝ ብቻ ሙዚቃ በጣም እወዳለሁ ማዳመጥ። ከዛ ግን ሳላውቀው ዜማ ምናምን እየሰራው ነበረ። በራስሽ ቀስ ሙዚቃ በጣም አዳማጭ ከሚባሉና ነፍሴን ከሚይዛቸው ነገሮች አንዱ ነው። እያለ ከምርጥ አዳማጭነት ቀስ ያለ ሙዚቃ ምንድነው ወደ መረዳት በጣም ደስ የሚል አመጣጥ ነው። ከእንግዲህ ወደ ሙዚቃ ስትመጪ ታዲያ መጀመሪያ ምን ነገሮችን አለብሽ? ምን አደረግሽ? በጣም የሚያስቀኝ ከወሰንሽበት ቅጽበት ጀምሮ እኔ ልጅ እያለሁ ሙዚቀኛ መሆን አክቹሊ ሙዚቀኛ ብቻ አይደለም ያየሁትን ነገር በሙሉ መሆን የምፈልግ ልጅ ነኝ። ሯጭ ሳይ ሩጫ የሚጀምር ሜዳ ቴኒስ ውስጥ ገብቻለሁ፣ ባስኬትቦል ውስጥ ገብቻለሁ። ይሄ ስኪል የሆኑ ነገሮችን በሙሉ እንትን እምልኝ። ከዛ 7ኛ ክፍል ላይ ሚኒ ሚዲያ ውስጥ ከአንድ አቤል ከሚባል ወዳጄ ጋር አሁንም እንገናኛለን። 7 ይመስለኛል አይ ዶንት ኖ 7 ወይ 8 አበባ ደሳለኝና ትዕግስት ሙዚቃ ለቀዋልና የሚለውን ፓርት እሱ እየገባ ዘፍነን ወጣንና በጣም ተያዘብን። በቃ ሳምንት ተሸፍነን ነበረ ወደ ክላስ የምንገባው። ለመጀመሪያ ጊዜ ነው እሱ ለማገዝ አንቺ እንትን ለማድረግ ያደረገው ነገር። በቃ እሱ የትዕግስትን እኔ ያበባል አስበሻል? በወንድ ከዛ ወደ ስቱዲዮ ጎራ ማለቱ ነገር መጠቃቀት እንዴት? ማን ነው? ፍቅረ ማርያም ገብሩ ወዳጅ ነው። ፍቅረ ማርያም ሲንጀረዳ በጣም ጎበዝ ልጅ ነውና ለሱ ዜማ ልሰጥ ዜማዎችን ሰማቸውና እስቲ በእናትሽ እንገናኝና ከናትናኤል ግርማቸውና ከወንደሰን ይሁን ጋር እሱ እየሰራ ነበር።
እዛ በቃ ኢንቫይት አደረገኝ ማለት ነው። እሺ ዜማዎቼን ላሰማቸው ሳንጎራጉር ወንደሰንም ናትናኤልም በጣም ደስ የሚል ከለር ነገር አለሽ፣ በጣም አሪፍ ነው። ለምን አይ ቲንክ 8 ዓመት ሆኖታል ይሄ ነገር ሀፕን ካረገ ዘመን እየጨራረስን እያለ ነው። ለምን አንቺ አትገቢም ያንቺ ካለሽ ብለው የኔን ዜማዎች ሸበላ ለምን አሰማቸው። ከዛ ሳንሰራው ቀርተን ስቱዲዮ ገብቼ ምናምን ሳይመቻች ቀርና ተለያየን። እሺ የዳዊት ጽጌ የአልበም ምርቃት ቀን ዳዊት ጽጌና ፍቅር አዲስ ዘፈን በቃ ተላወስኩኝ። እኔ ሙዚቀኛ ነው መሆን የልጅነት ልምስ በቃ እውነት ፐርፎርማንሳቸው አልበም ነው የዳዊት ጽጌ። ከዛ ደግሞ በጣም ፍቅር አዲስ ስቴጅ ላይ ስትዘፈን አይ ቲንክ ለመጀመሪያ ጊዜ ነው ያየኋት። በጣም ተሳብኩኝ ማለት ነው። የዛን ቀን እዛ ናቲም ሙዚቃ መስራት እፈልጋለሁ ያንን ሙዚቃ እሺ አልኩት። አይ ቲንክ 1 ወር አልፈጀብንም። ከዛ ሸበላ ለምን ሚኪጃኖ ጋር ሄደን ሳምፕል ገባን። ከዛ በኋላ በቃ ቪዲዮ ኮቪድ ላይ ነው የተሰራው። በጣም ቻሌንጅ ነበረው። ቪዲዮ በጣም ራሱ የሚናገረው ነገር አለ በደንብ ማለት እንደ አዲስ እንደመጣ ሰው አይደለም። በጣም ከፍተኛ ኢንቨስትመንት፣ ከፍተኛ የጥበብ ውጤት ብዙ ነገር ይታያል ቪዲዮ ላይ እና ቶሎ ነው የሚቀያየረው ምናምን ያ ሁሉ እያንዳንዱ እንግዲህ ወሰድ ሲሰራ ምን ሊሆን እንደሚችል እንደዚሁ እያየሹ የምትረጀው አይነት ክሊፕ ነው። በጣም የሚያምር ነው ማለት እንደ ሀገር ራሱ ሲታይ ከሚያኮሩ ስራዎች መካከል አንደኛው ነውና በጣም እንግዲህ ከህዝብ ጋርም ደግሞ በደንብ አጨባበጥሽ በደንብ ተቀባይነቱ እንደዛ ማለት በጣም ቆንጆ ነበረ። በሰዓት ውስጥ 30,000 ቪው ምናምን ብሎ ምናው ሸዋ ሲፖስት በጣም ወዝንተ ከዛ እንደውም አገር ውስጥ የነበረ ሁኔታ አይ ቲንክ 6ኛው ቀን ላይ 600,000 ገብቷል። ሎክ ሆነ ኢንተርኔቱ። እሱ እንደውም ላጋርጉታል ግን ስቲል ሙዚቃውን ብዙ ሰው ጋር እንትን አለው ደስ የሚል ነገር እዚህም ሳይከፈት ውላክ በደንብ በጣም እንሰማው እዚህ ነው እዚህ ስለምንኖር በደንብ በየጊዜው በየመሃሉ በጣም እንሰማዋለን። በጣም የመጀመሪያ ስራ እንግዲህ ሰራሽ የመጀመሪያ ስራ በዚህ ነው ያለ ተቀባይነት ብዙ ጊዜ ያጋጥም እውነት ብዙ ነገር ይጠይቃልና በመጀመሪያው ስራ እንደዚህ ክፍት ሲል ያ ሩቅ ሆኖ የሚታይሽ ነገር እንግዲህ ሰዎችም ያ ሁሉ ኮሜንት ሲመጣ በዛ ስራ ምክንያት እንደው ምን ተሰማሽ? በቃ ቶሎ ሙዚቃ እንደምሰራ እርግጠኛ ሆኜ ነበር። because ሰው አትሊስት በዚህ ልክ ከተቀበለኝ እኔ ደግሞ እኔ ውስጥ ያለውን መስጠት የምችለው ነገር እንዳለ ያው ዜማና ግጥም የራሴ ስለሆነ በቃ ሌሎች ብዙ ግጥምና ዜማዎችን ማበርከት እንዳለብኝ ተሰማኝ። ግን ላይፍ ደግሞ እንደዛ እንዳሰብነው አይደለም። ዳይሬክቲንጉ ደግሞ በጣም ያዘኝ። በቃ የኔ ሚውዚክ ቪዲዮ ክሊፕ ሁለቱን አማኑኤል ገብረመድህን ነው ዳይሬክት ያደረገው። ከዛ ውጭ ያሉትን እኔ ነኝና በቃ ያዘኝ ዳይሬክቲንጉ። የቬሮኒካ ሲመጣ የሃና በቃ ሁሉም ሲመጣ እሱ ደግሞ ሌላኛው አጁ ደግሞ ጎን ለጎን መጣች። የሚገርም ነው ጥምር ነገር ነው ያለሽና እስቲ ቆይ እንመጣበታለን። እሱ ደግሞ እግረ መንገዳችን ካነሳን አይቀር ሰዎችም በጣም የሚወዱትን ሙዚቃ ይሄው ድምጻዊቷ ሙዚቃ ተገኝታለች። ሸበላ ለምን እንጋብዛ እስቲ ባንቺ አለበት ጋብዛቸው። ዛሬ ሁሌ እኛ ነን የሆነ ነገር ብለን የምንጋብዘው ዛሬ ራሱ አዩት ጋብዝ። እንግዲህ ሸበላ ለምን የተሰኘውን ሙዚቃዬን ተጋብዙልኝ። ተወዱታላችሁ ይገምታለሁ። እዚሁ ላይ በጣም ደስ ይላል። ክብራትና ክብራን ዕለቱ አርብ ነው። እስከ 6 ሰዓት ድረስ አብረናችኋለን። ከሻይ ሰዓቱ እስከ ምሳ ሰዓቱ ከ4:30 እስከ 6 ሰዓት በቀጥታ ስርጭት አብራችሁን ከኛ ጋር ላላችሁ ሁሉ ሰላም፣ ፍቅር፣ ጤናና ክብር ይሁንላችሁ። ኤፍሬም አበበ ከፍ ምስራቅ ሙሉጌታ ወጣቷ ተወዳጅ ድምፃዊ አዩ ግርማ ከኛ ጋር በቀጥታ ስርጭት አብራናለች። እናንተም አብራችሁን ስሙ፣ አብራችሁን ስሩ። መልእክታችን ነው 0944 72 12 ይደውል። አጋሮቻችን አብረው እንዳሉ ናቸው። አጋሮቻችን አብረውናሉ። የምንጊዜም አጋራችን ሳፋሪኮም ኢትዮጵያ ነው። ሳፋሪኮም ኢትዮጵያ እንግዲህ ኢትዮጵያ ውስጥ ከገባ በኋላ አገልግሎቱን መስጠት ከጀመረ በኋላ በርካታ አዳዲስ ነገሮችን አዳዲስ ቴክኖሎጂዎችን እያስተዋወቀ በርካታ ደንበኞችንም እያፈራ ይገኛል። አሁን ደግሞ በተለያዩ በሀገሪቱ በኢትዮጵያ ባሉ መሰረተ ልማቶች ላይ እየተሳተፈ ለሀገራችንም የራሱን አስተዋጽኦ እያበረከተ ይገኛል። ሳፋሪኮም ደግሞ አጋራችን ስለሆነ እጅግ አድርገን እናመሰግናለን ማለት ነው። እንደዚሁም ደግሞ ሌላኛው አጋራችን ኤምፔሳ ነው። ኤምፔሳ የደንበኞችን ፍላጎት መሰረት ያደረገ ቀልጣፋና ዘመናዊ የገንዘብ ዝውውር ሲስተም ነው። ይህ አገልግሎት ከኤምፔሳ ወደ ሁሉም ባንኮች እንዲሁም ከማንኛውም ባንክ ወደ ኤምፔሳ በቀላሉ ገንዘብ ለማስተላለፍ ያስችላል። የኢንተርኔት ጥቅሎችን ለመግዛትም እንደዚሁ ቀላል ነው። የኤሌክትሪክ፣ የውሃ፣ የትምህርት ቤት፣ የነዳጅና የተለያዩ የበረራ ትኬት ክፍያዎችን ካሉ
ባሉበት ቦታ ሆነው መፈጸም ይችላሉ። የኤምፔሳን መተግበሪያ በሳፋሪኮም ኔትወርክ በማውረድ በሀገራችን ያለውን ዝቅተኛ አገልግሎት ክፍያ በመጠቀም የገንዘብ እንቅስቃሴውን ያዘምኑ አጋራችን ነው። እንደዚሁም ደግሞ አሚጎስ የአሪፍ መዝናኛ አጋር ነው። በጣም አድርገን እናመሰግናለን። አጋሮቻችንን እንግዲህ አብራችሁን ስሙ፣ አብራችሁን ስሩ። ከሙዚቃ ግብዣችን እንመለሳለን። ቀያዮቹ፣ ጤምና ጥቋቁሮቹ፣ ረጃጅምና ጫጭሮቹ፣ ቁጫጭና ፏፏማዎቹ፣ በአጠቃላይ ቆንጆቹ ቪዲዮን ከነበረበት ከፍ አዲስ Sugar